ሰላም ሰላም፣ እንደምን አላችሁ? ደህና ናችሁ ወይ? ውድና የተከበራችሁ እህት ወንድሞቼ እንደምን አላችሁ? ከድጃኔ መጥቻለሁ። ዛሬ ደግሞ በድፍን ምስር ነው ውዶቼ። እንግዲህ ይኸውላችሁ እንደምታዩት ድፍን ምስሩ እዚህ ጋር እንደዚህ ተዘጋጅቷል። አጥበን ቀቅለን አዘጋጅተናል። ሽንኩርታችንም የሚበቃን ያክል እዚህ ጋር ከትፈን እሳት ላይ ጥደናል ማለት ነው ውዶቼ። አብረን እንስራ። እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዩቲዩቤን እንግዲህ ሰብስክራይብ እያደረጋችሁ አስተያየትም እየሰጣችሁ እንግዲህ አበረታቱኝ ማለት ፈልጋለሁ። እንዴት ይዟችኋል? ሁሉ ሰላም፣ ሁሉ መልካም? ራሳችሁን እየጠበቃችሁ ነው? አብሽሩ አብሽሩ፣ ጠንክሩ ማለት እፈልጋለሁ ውዶቼ። ሽንኩርቱ በደንብ ትንሽ መብሰል አለበት፣ ዘይት ሳልጨምርበት ማለት ነው። ዘይት አለ። በነገራችን ላይ ውዶቼ ዛሬ ልሰራ የነበረው ምስር ይሄኛው ነው የነበረው። ይሄ ልሰራ ነበረ። ይሄ ግን ፈራሁት። ይጣፍጣል ግን ልብ ያቃጥላልና ድፍኑ ይሻላል በሚል ድፍኑን ለመስራት ተዘጋጅቻለሁ ማለት ነው ውዶቼ። ለማንኛውም ድፍን ምስሩ እንደዚህ ነው ይሸጣል። ከሀበሻ ሱቆች ነው የገዛሁት እኔ። እናንተም ማንኛውም ሱቅ ያለ ይመስለኛል። እንግዲህ ያው እኔ አጋጣሚ በርበሬ እና ሽሮና በርበሬን ባንድ ላይ ስላስመጣሁ ነው እንጂ ሀበሻ ሱቅ ነው የገዛሁት ያልኩት። ስለዚህ ምስር ማንኛውም ቦታ ላይ ይኖራል። በርበሬ ነው ብዙ ጊዜ ማንኛውም ቦታ ላይ የማይገኘው ማለት ነው። የኛ በርበሬ አይገኝም። አሁን ሱቅ ምናምን አለ፣ ግን ያ የሱቁ ማለት ነው እንትን ይላል፣ ልብ ያቃጥላል። እንደሆነ አላውቅም ያለው አይመስለኝም። ጨውም ምናምን ነገር ያለው ብቻ አይመስለኝም። ብቻ ችግሩን አላውቀውም። ችግሩ ባይገባኝም ከሱቅ የሚገዛው በርበሬ እንደኛ አይደለም፣ አንድ አይደለም ከኛ በርበሬ ጋር ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዩቲዩብ አዳዲስ የሆናችሁ ልጆች እንዴት እያደረጋላችሁ ነው? እንዴት እየሄደላችሁ ነው? እየበረታችሁ ነው ወይ ውዶቼ? በነገራችን ላይ በጣም ጎበዝ ናችሁ፣ ጎበዝ ናችሁ፣ ጎበዝ ናችሁ። በጣም ያደነቅኳችሁ በእውነት። እኔም እንደዚህ እንደናንተ በርትቼ ሁልጊዜ ብመጣ ደስ ይለኛል። ግን አንደኛ አይመቸኝም፣ ቢዚ ነኝ። እዛም እንትን ስለምል አልተመቸኝም ውዶቼ እንጂ በየቀኑ ብመጣ ደስታዬን አልችለውም፣ ግን አይመቸኝም። ለዛ ነው። ወደፊት ግን አስተካክላለሁ ብዬ አስባለሁ። በየቀኑ መምጣት ያስፈልጋል ብዬ አስባለሁ። ቤተሰብ ሲኮን መጠፋፋት አያስፈልግም። ሁልጊዜ መገናኘት መቻል አለብን ብዬ አስባለሁ ውዶቼ። ለማንኛውም እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ከድጃ ቤት ሾን እንግዲህ እያበረታታችሁ አብራችሁ ሀፍኑ ማለት እፈልጋለሁ ውዶቼ። ምክንያቱም ያለ እናንተ ምንም ነገር ማድረግ አልችልም። ብቻዬን አንድ ሰው ብቻውን ምንም ነገር ማድረግ አይችልም። ሰው ያለ ሰው አይሆንም። ዛሬ ብዙ ወሬ ማውራት ፈልጋለሁ፣ ግን ትዕግስት ካላችሁ ማለት ነው። ታግሳችሁ ከመጀመሪያ እስከ መጨረሻ የምታዳምጡ ከሆነ ታዲያ ማለት ነው ከሆነ ብዙ ነገር አወራችኋለሁ። ኢትዮጵያ ከሚሴ አብይ አህመድ መጥቶ ነበረ።
በጣም ነው ደስ ያለኝ። በጣም ነው እንደው በጣም ነው ደስ ያለኝ። እኔ እንጃ አንደኛ ከዚህ በፊት ነበረ ቆይቶ ይሄ ነገር ከታሰበ ይመጣል ሲባል የነበረው በፊት ነበረ። አሁን ይመጣል ብዬ ሳላስበው ነው የመጣውና በጣም ነው የደነገጥኩት። ፌስቡክ ውስጥ ስገባ ጠዋት አጋጣሚ አብዱልካሪም የሚባል ልጅ ላይ ነው መጀመሪያ ያየሁት ማለት ነው። ብቻ በጣም ነው ደስ የሚለው። ከዛ በኋላ የኬሚሴ ልጆች እንዳልተቀባበሉት ምናምን ነገር በጣም ደስ የሚል ንግግር አድርጎልን ሄደው ልክ ኢትዮጵያ እንዳለው ነው። ልክ እዛው ኬሚሴ ያለው ያክል ነው የተሰማኝ። በጣም ደስ ብሎኛል። እንኳን መጣ ማለት ፈልጋለሁ። እንኳንስ መጣ ብዙ ችግሮችም ወደፊት ይፈታሉ ብዬ አስባለሁኝ። የታዘብኩት ነገርም አለ። የታዘብኩት ነገር ከአብይ ሳይሆን የአብይ ተቃራኒ አጨብጫቢዎች የነበሩት የሸኔ ደጋፊ የነበሩት ሰዎች የት ናቸው? በጣም ይሄ ነገር ታዝቤያለሁ። የት ናቸው? አንድ ሰው ስለሱ ጥሩነትና ስለሱ ውብ ቁንጅና ስለሱ መልካም ነገር ስለሱ ደስታ እንጂ አመጣጡን ስለመጣ ደስታውን ሲያብራሩ ነው እንጂ የተመዘገብ የተረዳሁት ሀሳብ እንኳን እኛ እንደዚህ ሀሳብ እንኳን ያነሳ ሰው የለም። ፌስቡክ ላይ እንኳን ሀሳቡን እንኳን በደንብ የገለጸ ሰው የለም ማለት ነው። ገባችሁ? አንዳንድ ጊዜ በጣም የታዘብኩት እኔ ምክንያቱም የኛ ልጆች ብቻ በጣም ነው የሚገርመው። ከዚህ በፊት ስንት ነገር ሲባል ነበርና አብይ የሚባል ስም ይጠሩ ማለት ሁሉም አይደለም እንግዲህ በተለይ ሳውዲ አረቢያ ላይ የነበሩት እንግዲህ ሰዎች ታውቃላችሁ የጃርማሩ እንትን ደጋፊና የጆሃር ደጋፊዎች ታውቃላችሁ ራሳችሁንና እኔ እንደዛ አከል ማለት አልፈልግም። ነገር ግን ስንት ስንሰደብበት የነበረ ሰው ነው አብይና አሁን በመቀበል ስለተቀበሉት እኔም በፊት ድሮም የምፈልገው የነበረው አብይን እንዲቀበሉት አብይን ብቻ ሳይሆን ማንኛውም መንግስት ቢመጣ ሰላማዊ ነገር ከመንግስት ጎን በመቆም በመደገፍ ለሀገር ሰላም እንዲለፋ እንዲደከም ነው የሚፈልገው ድሮም ማለት ነው። ልዩነትን አልፈልገውም ነበር ማለት ነው። አሁን ደስ ብሎኛል አንድ ላይ አንድ መሆናቸው ማለት ነው። ግን በፊት አብይ የሚባል ነገር አንፈልግም። እንዳውም የሆነ ስም አውጥተውልት ነበረ ጌታ ረሳው የሆነ ነበረ ፒፒ ነው ምን ፒፒ አቦ የሆነ ነገር ነበር ብቻ የሆነ ነገር ነበረ ብቻ ዙሮ ደስ ብሎኛል፣ ተመችቶኛል። ልዩነት አያስፈልግም፣ አንድነት ነው የምንፈልገው። ድሮም ምኞታችን የተሳካው ማለት እንችላለን። እንኳን አንድ ሆነን ማለት ፈልጋለሁ ማለት ነው። ሌላው እንግዲህ አሁን ማውራት አልፈልግም። የፋኖ ደጋፊዎቹ ራሱ አላየንም። ቅሬታም ሲያቀርቡም ይሁን ጫጫታም ለምን አልመጣም ሲሉ አልሰማንም። እና ብቻ ሁሉም ነገር ሰላማዊ አንድነቱ በጣም ነው ያስቀናኝ። በጣም ነው ደስ ያለኝ። በቃ ደስ ያለ ውስጤን በጣም ነው በቃ የተደሰትኩበት። አንድ ሰው ቅሬታ ያነሳ ሰው የለም እና በዚህ በጣም ደስ ብሎኛል። አሪፍ ነው። አሁን ጅማሬ ነው እንግዲህ። አሁን እንደዚህ አርግ ብለን ስራ አናበዛበትም። አብይ ላይ አሁን ወሬ አናበዛም። እሱም ለሰላምታ ነው የመጣሁት ብሏል እና ችግር የለውም የመጀመሪያውም ስለሆነ። ነገር ግን እሱም ይረዳዋል ብዬ አስባለሁ። አይተው ስለሄደ ማለት ነው ኬሚሴ ላይ ምን እንደሚያስፈልግ። ኬሚሴ የሰላም ሀገር ነው፣ የሰላም ሀገር ነው፣ የፍቅር ሀገር ነው። ይሄ ጥርጥር የለውም። ነገር ግን አንዳንድ በሽታዎች የገቡብን በሽታዎች አሉ። የቅናት መንፈስ፣ የመጠራጠር የራሳችን መጠራጠር ባህሪ ችግሮች፣ የመናናቅ እንዳውም አብይ እንደዚህ ምናምን ነገር እንደ ይሄ ነገር ነው ማሽን ነው እንደ ምናምን ነገር ብዬ ነበር ብቻ እና ስለዚህ እንደዛ ባህሪያችን የሆነ ነገር አለ
በፊት እኮ እኛ ስለ ራሳችን እንጂ እና መተሳሰብን አብሮ መኖርን እንጂ እኮ ስለ ራሳችን በቃ ለፍቶ ማደር መዋል እንጂ እኮ አናውቅም። ሌላ ነገር እኮ አናውቅም። አሁን ግን ጆሮ ጥቢ ነው የሚባለው። ድሮ እንግዲህ እንደዛ እየተባለ ከሌ እኮ እንደዚህ ነው እንባባል ነበር እና ብቻ ዞሮ አሁን ገብቶ ያ እንደዛ አይነት ነገሮች ብቻ አለ። አሁን ያው ይስተካከላል፣ በሂደት የሚስተካከል ጉዳይ ነው። ሌላው ደግሞ ስራ ማጣትም ይመስለኛል ነገር ወደዚህ የሚይዘው ስራ ማጣትም ይመስለኛል። እና ለትንሹ ለትልቁ ለተማረው ላልተማረው ለአካለ ጉዳተኞች መስራት ለማይችሉም ሰዎች ስራ በየአቅማቸው ሊሰጥ የሚሰሩበት ነገር ሊፈጠር ይገባል። የሆነ ፋብሪካ የሆነ ነገር ሊሰራ ይገባል ኬሚሴ ላይ ማለት ነው። ኬሚሴ ሰፊ ነው እና ስለዚህ በደንብ መሰራት አለበት ብዬ አስባለሁ እኔ ማለት ነው። ከዛ በኋላ ሌላው የሰላሙ ጉዳይ ሰው ወደ ስራ ከገባ ስራ መስራት ከጀመረ የሰላሙ ጉዳይ ይስተካከላል። በስራ ሰው ላይ ከተወጠረ በስራ ሌላ ነገር ወደ ሌላ ነገር አይሄድም፣ ወደ ጥፋት አይሄድም። የራሱ ስራ ላይ አተኩሮ የራሱ ህይወት ላይ አተኩሮ ይኖራል ማለት ነው። ሰው ልጅ ስራ ከሌለው ወይ እንትን ይሆናል ወይ ምንድን ነው የሚባለው ተገዢ ነው ወይ ምንድን ነው የሚባለው ብቻ ሰው ልጅ ስራ ከፈታ ወይ ሌባ ነው የሚሆነው ወይ ሌላ ስሙን ያው እንግዲህ ወይ ሸኔ ነኝ ብሎ ጫካ ገብቶ እንደፈለገ መኪና እየዘረፈ ምናምን ነገር ሃይማኖትን ባይፈቅድለትም ሰውም እየገደለ ይኖራል ማለት ነው በሸኔ። ስለዚህ ያ ነገር እንዳይሆን ስራ ቢፈጠርለት ግን ጫካ የሚያስገባው ነገር የለም፣ ሰው ጋር የሚያጣላው ነገር የለም። ስራው ቢዚ ነው የሚያደርገው። ሰው ካልሰራ ስጋ መብላት አይችልም። ገባችሁ ውዶቼ? ስለዚህ ስራ መስራት ግድ ነው የሚለው ማለት ነው። ስራ ከተት አሁን ኬሚሴ ላይ የስራ ችግር ነው ያለው። ምሳሌ እኔ አሁን ከዚህ በገባ ዛሬ መግባት እችላለሁ። ነገር ግን እንዳልገባ የሚያደርገኝ ነገር ቢኖር እዚህ የለመድኩን ነገር ቢያንስ እንዲጎልብኝ አልፈልግም። ምክንያቱም ካልሰራሁኝ ኬት ይመጣል ገንዘብ ካልተሰራ ማለት ነው። ካልተሰራ ኬት ይመጣል? ኬትም ይመጣ አይችልም። ስራ ደግሞ ምንድን ነው የምትሰራው? ወይ የሆነ ነገር ቢኖር ተቀጥሮ ሊሆን ይችላል። ልክ እንደ መንግስት ሰራተኛ የሆነ ስራ የሆነ ሀሪፍ ስራ ተሰርቶ ተገብቶ ወጥቶ ራስን ጠብቀን ዝም ብሎ እንደዚህ እንትን ሳይሆን የማይሆን ነገር ለፀሐይ የሚያስከር ነገር ሳይሆን ሀሪፍ ስራ ፋብሪካ ነገር ቢሰራ ስራ ለሚፈቱ ሰዎች፣ ለእናቶች፣ ለእህት፣ ለወንድሞች ለሁሉም ይሆናል ማለት ነው። ለትልቅም ለትንሽም የሚሆን ስራ መፈጠር አለበት፣ ሲስተም መፈጠር አለበት ኬሚሴ ላይ ማለት ነው። ዋናው ስራ ነው። ሰው ልጅ ስራ ካለው የትም አይሄድም። የትም ሰው ልጅ ስራ ካለው ወደ ጥፋት አይሄድም። ስለዚህ ስራ ያስፈልገናል። ኬሚሴ ላይ ስራ ፍጠሩ። ወሬ ምንም ነገር አይሰራልንም። እንግዲህ አብይን አይደለም ግን እንደዛም ብለው አብይን ወደዋለሁ፣ የእውነት ወደዋለሁ። እኔ እንጃ በቃ እንደኔ የሚወደው ሰው አለ እንዴ ነው የምለው እኔ እኮ አንዳንድ ጊዜ ማለት ነው። ለሱ ብዬ ነበረ ብዙ ጊዜ እንዳመጣለሁ። ተመልከቱ ወሬ እያበዛሁኝ እንትኑን ምስሩን ከቁሌቱ ጋር ሳላቅሏላ ውሃ ጨመርኩበት። ችግር የለውም ይስተካከላል ሁሉም ነገር ውዶቼ። አብይ ስለምወደው ነው ነገሩ። አብይ ምኑ ይጠላል? ንግግሩ ማር ሰውን ግደሉ ፍለጡ ማይል እኔ እንደዚህ ነኝ ብሎ ጉራውን የማይነዛብን እኔ እኮ እንደዚህ ነበርኩ ብሎ ጉራውን የማይነዛብን እንዴ አብይ ይጠላል እንዴ? አብይማ አይጠላም ወይ ማይ ሎቭ። አብያችን ኑርልን፣ በእውነት ኑርልን፣ የእውነት ኑርልን። ቱፋ ይንካ ወንድሜ በእውነት እንዴ አብይማ አይጠላም።
አሁን እስኪ የት ገባ ያኛው ጆሃር የት ገባ? እና ጆሃርም ይኖር ችግር የለውም። እኔ ጆሃርንም አልጠላሁም። ዝም ብሎ አንድን ብሔር ወክሎ የሚንቀሳቀስ የትም አያደርስም ብለን ነው እንጂ እኔ ማንንም ጥላቻ የለኝም ውዶቼ። እዚህ ጋር ቅመም ብዙ አልጨምርም ብያችኋለሁ ውዶቼ። ስለዚህ ጆሃር አንደኛ ችግር ብቻ ማውራት እንጂ ችግር መፍታት ላይ ያን ያክል አይደለም። አሁን የእሱ አጨብጫቢዎቹም የት አሉ? እሱም የት አለ? ችግር ከማውራት ውጪ ይሄ ችግር እንደዚህ ቢደረግ ነው መፈታት የሚችለው፣ ይሄ ነገር እንደዚህ ነው ቢደረግ ነው ይሄ ነገር እንደዚህ መስተካከል የሚችለው የሚባል ነገር መፍትሄውን አይነግረንም። አከሌ ሞተ፣ አከሌ ተተኮሰበት፣ አከሌ እንደዚህ ሆነ ነው። ሰካራውን ይተኩሳል እኮ አላማ የሌለው ስራ አይፈትም፣ ይተኩሳል። ዛሬ መሳሪያው ህገወጥ መሳሪያ ተስፋፍቷል ኢትዮጵያ ውስጥ። አስቸጋሪ ነው መሳሪያ ሲጀመር። ደግሞ ስለ መሳሪያ እንደው ሳነሳን ይቆጡኛል እንጂ መሳሪያ ከኢትዮጵያ ውስጥ መጥፋት አለበት። መሳሪያ አያስፈልገንም። ዱላ በቂያችን ነው። መሳሪያ ነው ሰውን እየገደለ ያለው። ለማንኛውም ሰላም ለሀገራችን፣ ሰላም ለሀገራችን። አጆሌ ላኪን አጆሌ ወይ አመ ወይ እስኪ ስልኩ ካለኝ እንደውም ጠይቃለሁ። የት ደረሱ እነ መሐመድ አሚን? ወይ ጉድ! አብይ ኢንፌኑ ነው ኢንፌኑ። መጀመሪያ ብልጽግና ኢንፌኑ ይላል። ብልጽግና ጀዲድ ብለስ እንደራሱ ብልጽግና አለባ ብልጽግና ኢንፌኑ። ወይ በጣም ጎበዝ ነው። እኔ ለዛ ነው እንግዲህ አብይ የሚያስተውለው ከባድ ነው የምለው ማለት ነው። በጣም ሰው እንጃ አንዳንድ ሰው በምክንያት ትወደዋለህ አይደል? እኔ በቃ በጣም ቃላት ያጥረኛል። ሰው ምንም ነገር ቢል ምንም አይመስለውም። ገባችሁ? ምንም ነገር አይመስለውም። ብልጽግና የኦሮሞ አይደለም። እሺ ብልጽግና የኦሮሞም ነው የአማራም ነው ተባለ። ወይ ደግሞ አንደኛ ደግሞ አላማ ስለሌላቸው ነው። እኔ በዛ ሰዓትም ያልደገፍኳቸው አላማ ስለሌላቸው ነው። አላማ የሚባል ነገር በጭራሽ የላቸውም። አሁን አብይ እንኳን አልፈልግም ብሎ እንኳን ቢሄድ አብይ እንኳን አልፈልግም በቃ ይሄ ስራ ቢል እንኳን ማለት ነው መንግስት የአብይ ቦታ የሚያስቀምጡት ሰው የላቸውም። ዝም ብሎ በቃ የውጭ አጨብጫቢዎች ናቸው የበዙት ማለት ነው። ስለዚህ ለማንኛውም አሁንም እኔ ማለት የምፈልገው ነገር አላማ የሌላችሁ ልጆች በጫካ ላይ ዝም ብላችሁ ጊዜያችሁን የምታጠፉ ራሳችሁን የምትጎዱ ሰዎች በሰላም ወደ ሀገራችሁ ገብታችሁ አሁንም መንግስት አርቆ ነው የሚያስበው። እጁ ሰፊ ነው። ስራ ይፈጠርላችኋል። ወደ ሀገር ተመልሳችሁ በየሰፈራችሁ መሬት አለ። በቃ መሳሪያችሁን አስቀምጣችሁ ወደ ስራ ገብታችሁ ስራችሁን ስሩ። ኮትኩቱና ሽንኩርትም ቲማቲምም እየተከላችሁ ለራሳችሁም ብሉ፣ ሰውንም አብሉ። በቃ የህይወት ትርጉም ይሄ ነው። ሰርተን ለራሳችን በልተን የተረፈንን ደግሞ ቤተሰቡ ያልበላውንም ማብላት ነው። በቃ ይሄ ነው። በቃ አግቡ፣ ውለዱ። ሌላ ነገር ምንም ነገር የለም። ሰው በማግደል ጫካ በመግባት እኔ ሸኔ ነኝ እኔ ፋኖ ነኝ በማለት ምንም የሚለወጥ ዓለም የለም። የሚለወጥ ኢትዮጵያ የለም። ሰላም ነው። በቃ ፍቅር አሸናፊ ነው።
ስለዚህ በፍቅር ተሸነፉና ወደ ሀገራችሁ ገብታችሁ ወደ ቤተሰቦቻችሁ ገብታችሁ እስኪ ሽሮውን ወደ ስጋ ቀይሩት። የፍየል ስጋ አብሏቸው ቤተሰቦቻችሁ። ገባችሁ? አትንከራተቱ ሰው ሀገር ላይ ዝም ብለ ጫካ ለጫካ ማለት ነው። አላማ ለሌለው ነገር መጨረሻው ለማያምር ነገር ማለት ነው። ገባችሁ? እኔ ማለት እንደ ምክር ነው። ደግሞ እንግዲህ እንደ መጥፎ ነገር ደግሞ አትውሰዱብኝ። እንደ መጥፎ ነገር አትውሰዱብኝ። ግን ግቡ። መጥፎውን ብቻ ሳይሆን ጥሩውንም ነገር ተመልከቱ። ገብቷችኋል? እኛ አሁን አብይ በሚያስተዳድርበት ጊዜ ችግር የለም 100% እያልን አይደለም። ችግር አለ። ችግሩን እየፈጠርን ያለ ነው እራሳችን ነን። ያለ መዋደዳችን ያለ መከባበራችን ችግር እያመጣብን ያለው እንጂ ራሳችን ነን እንጂ አብይ አንድ ግለሰብ ነው። ምንም ነገር የኛ ላይ እንትን የሚጎዳን ነገር የለም። ስለዚህ አሁንም ጥላቻችንን በማስወገድ አብይ ስትሉ እያላችሁ ህዝብን ምስኪኑን ደሃውን እየጨፈጨፋችሁ ወንጀል ራሳችሁ ላይ አትከምሩ ማለት ፈልጋለሁ እኔ ማለት ነው። በእውነት ያስጠላል። አትግደለኝ የተባልክ የምትገለው ሰው ነገ አንተን እንዴት እንደሚሆን በአንተ ህይወት በአንተ ቤተሰብ ላይ የሚያጣውን ነገር አታውቀውም። ስለዚህ gara Itoophiyaa gara kottaa gara nama keessaniidha. Hojjedhaati agarsiisa jijjiirama. Masala wanni maali abiyyiin yoo ka'e abiyyi jibbitanii miti. Abiyyi yoo abiyyiin ka'e bakka abiyyi taa'u hin qabdan tokkoffaa hin qabdan. Lamaffaa yoo qabaattanuu fadhii nama bakka abiyyi bu'uusan irraa argachuu barbaadan hin beektan. Kanaaf jechuun kan seenuu du'inuu irraa dhaabbatu abiyyi nu haa bushu kan jechuun turre kanaaf jechuu isinii galeemi. Saba tokko qofa Itoophiyaa keessa saba tokko qofaami kan jiru yookaan saba lama saba sadii qofaami kan jiru. Itoophiyaa keessa nama 80 meeqa saba lammii meeqa jira jechuudha. Kanaafuu waan takkaahu namni saba tokko qofaadhaan deemu saba biraatiis hin ta'u saba ofiitiis hin ta'u jechuudha. Saba tokko irratti xiyyeeffatanii kan deemtan keessaa Oromoo jechaati immoo Oromoo sajjeessu jirta. Kana isinii galeemi. Gamoo politika keessa jenneen dubbannu jennee turaaneef. Indaatu qottuun dammoo akkanatti hin kan dheekkamne immoo gabaabsuun dirqama. Hundaafuu sabiskiraabii na godhaa. Sabiskiraabii na godhaa. Timaatimiin, shunkurtiin, re'een wanti adda addaadha wanti gabaarra jiru akka nuuf rakkasu kottaati warri maaxaa jirtanii wanni qabdan maal masaaraa maamii qabdan gashadhaati masaaraa keessan dachii qotaa. Dachiin buluu jira. Dachii qotaa facaasa. Nyaadhaan nyaachisaa jechuun timaatimaa, shunkurtaa, re'ees horsiisa. አሁን ፍየል ከስንት ሺህ ብር ነው? በጣም ተወዷል። ከ10 ሺህ በላይ ነው። ድሮ እኔ እዛ ኢትዮጵያ ያሉ ስንት ነው ፍየል? 400 ብር። እሺ ተመልከቱ እስኪ። ስለዚህ ለምንድን ነው የምንጃጃለው? ለምንድን ነው ጊዜያችንን የምናጠፋው? ለምን ኦፊት ዲናንታ waanta na jechu gara Itoophiyaa gara biyya keessan jirtanii gara biyya yaadaanis gara biyya keessanii gara jechu sini gale dhukkubni namaadha sinitti dhagahamuu qaba. Yoo sinitti dhagahamuu dhabellee nama hin dhukkubsina, nama hin kukkina, nama hin gahina. Qota, facaasa,
fuudha horadha ilma nu kana kan sinin jechuuf barbaannu geexii ምናምን jettanii wanni qabatanii maal masaaraa qabatanii caaka sheentanii diina qabnaa ni maali qabnaa diini ofuma diina walitti taa'ee diini jiru diini keenya hiyyummaadha hiyyummaa nurraa balleessa diini keenya hiyyummaa kanaafu hiyyummaa nurraa balleessa shaqaalummaa mana arabaatiin nu baasa sinii galee miti masoo wani jiraate soo badhaadhinni jiraate soo jijjiiramni jiraate lolli jiraachuu dhabe gallee waan fedhe dalagnee bakka feene isheenii bakka feene hin baanaa jechuu biyya keenya namni qaamaan nu gaafatu hin jiru namni wani nu gaafatu hin jiru sinii galee biyya ormaatti akka feene deemuu hin danda'a ግን ደግሞ አልহামዱሊላህ ጀነ አልহামዱሊላህ አናማረር የባሰ እንዳይመጣ ማማረር አያስፈልገንም ዝሮ ማን እንደራስ ወንቲ አከብያ ዳተው ይንጅሩ ብየው ፊትረቲ መልኪን ብየው ፊ ቀብዱ ፊ መልኪን ብየው ኦርማት ቀብዱ ተኮምቲ አዳቹ ከኛ ፊ አፎፈሙ ከኛ ከና ፉርደቴ ዲመቴ ሚደግደኑ እንጀዳ ላ ክጅባ ከሲ ከኛ gurraacha alaani waan addaanni fakkaanni malee keessi keenya madaadha wanti biyya ofiidhaa gahuun jiru gammachuun biyya ofii gammadanii fi gammachuun biyya ofii biyya namaatti gammadan tokkomi kanaafu ramshaa nurraa dhaabaa please ramshaa nurraa dhaabaa isinilleen tokko ta'a jibbitanillee abiyyi jibbitanillee isa dhiisa biyya keessan jaaladha haadha keessan abbaa keessan jaaladha abiyyi hin beektan dhiisa rakkoon qabu biyya keessan haadha keessan ganda keessan maasaa keessan jaaladha dalagadha keessi keenya haa qulqullaa'u garaa keenya keessa qulqulleessa sharrii fi miqqanyaa garaa keessa of baasuun dirqama waan ta'eef jechuu abiyyiin har'a keessa keenya dubbate ani amma keessa koo naaf dubbate abiyyiin maali rakkoo hedduun arga biyya keenya keessa wal xiqqeessuu jira dura waan hin jirre jira jechuu waan duraan hin jirrettu jira jechuu dura waan duraan hin jirrettu amma jira jechuu wal xiqqeessuu wal tuffatu wal shakkuu sinii galee kanaafuu waan akkanaa of sirreessuudha garaa keenya qulqulluudha abbaleeyyinummaan islaama kiristaana amaara oromoo osoo hin jedhin halka wal qabanne waliin hojjenne jijjiiramuu qabnaa jechuudha akka takka immoo gara baadiyyaa kanaan horii hattee nu jala hatan nu jala isaanis achasuma jedhanii jechuudha kanammoo malatti godhadhaa jechuudha horii akka duraanii sanitti ala yoo fagaattanii deemuu dhabaddanoo hamma biyyi taragaaga'utti hamma wal shakkiin kun qulqullaa'utti gandum keessanitti yoo tiksatan eenyutti dhufee sinirraa fuudha gaamuun beekne gaasanis dubbachuu hin danda'amu nagar maaliif waan hin beekne keessa sheenuun rakkoodha jechuudha hundaafuu namni nama tuquma hedduun tuqamu kanaafuu hamma dandeessan nama sin tuqinaadha ofii sin tuqinaadha nama sin jibbinaadha akka sin nama kabajuudhaaf waa takka hin feesisu of jaalachuu qofaan gahaadha ofiif tahuu qofaan ofii rakkoon yoon akkana godhe akka inatti dhagahamu akkana taha jedhanii yaaduun tokko qofaan gahaadha jechuudha duraan namni yaggaa wallole
waa hedduu gara hojii duubaa ilaala. Yoo mana hidhaa sodaata jechuu maali? Yoo waa tokko godhe barnatti ilmaa kiyya dhiiseen deemaa, haadha kiyya dhiiseen deemaa, abbaa kiyya dhiiseen deemaa jedha namni sodaata jechuu mana hidhaadha. Ammallee manni hidhaa jiraatu dhabullee hin jira. Yoo sodaatu dhabde illee sodaa duraanii sana ofirra kaaha. Maaliif jennaan jiraachuudhaaf. Ilmaan keessanirraa gargar bahuu hin qabdan. Haadha keessanirraa, abbaa keessanirraa gargar bahuu hin qabdan. Yoo tokkummaan jiraate, yoo wal jaalachuun jiraate, wal kabajuun jiraate, wanti hin jirre hin jiru. Kanaafuu waliif haa jiraannu jechuun barbaadani. Dhugaadha hanin beekne gama samma jedhani kana namni akkamitti waa tokko waa takka malee wanti kun nama aarsa. Nagar ግን yoo wal qabatan yoo sunumti harkaa fi warri gandaadha hajoolleen zariin keessan gaa hedduudha warri gaxariidha. Yoo tokkummaadhaan wal tiksitan halagaa sinitti dhufee inkaan meeshaa keessan sin jalaa fudhatu dhiisi, inkaan horii keessa sin jalaa oofatu dhiisi. Akkam bultan jechuudhaaf gadi jedhee akkam bultan jedhanii siin jedhaniiti sin bira darbanii jechuudha. Qanaa jedhaniitu ija nagaa hanuu banatanii sin laalanii jechuudha. Sin jedhanii sodaan banaban. Kanaafuu tokkummaan barbaachisaadha. Sin galee tokkummaa cimsaa. ውዶቼ እንግዲህ እየደረሰልኝ ነው ምስራችን ዛሬ ደስ የሚል ነው። በነገራችን ላይ ምስር እንደዚህ ድፍን ምስርም ሆነ ክክ ምስርም ሲሰሩ ማለት ነው ድንች ጨምሩበት። እኔ ያው ቤት ውስጥ ባለኝ ነው የምሰራው ማለት ነው። ቤት ውስጥ ባለው ነገር ነው የምሰራው። ግን እናንተም ባላችሁ ስሩ። ግን ከተቻለ ግን ድንች ቢጨመርበት በጣም ነው የሚጣፍጠው እና ድንች ጨምሩበት ማለት ፈልጋለሁ። ባዶውን ሰራች ብላችሁ ባዶ እንዳሰሩ ነግሬያቸዋለሁ። ለማንኛውም ምስራችን እየደረሰ ነው። ይኸው እንደምታዩት ነው። ውሃ መጨመር አልፈለኩም፣ ምክንያቱም ወፈር ሲል ነው ደስ የሚለኝ ምስር ማለት ነው። ስለዚህ ይሄን ይመስላል ውዶቼ። እንዋደድ፣ እንከባበር፣ አንድነትን ልንሰብክ ይገባል። ሀገራችን ላይ ሰላም እንዲመጣ አንድነት ስለሚያስፈልገን አንድ በመከባበር በመተሳሰብ የሰውን ንብረት እንደራሳችን በማየት እንጠብቅለት። ድሮ እኮ እኔ አስታውሳለሁ እርሻ እንኳን እንጠባበቃለን። ከብቱም ደግሞ በተራ ነበረ። አንድ ሰፈር ያሉ ሰዎች ያው እኔ ገጠር ብዙም ባልኖርም በደንብ አውቀዋለሁ የገጠርን ህይወት ማለት ነው። ከዛ ስለማልጠፋ እና በተራ በየተራ ነበረ ከብትን። ዛሬ አንዱ ነው የሰፈሩን ከብቶችን ሰብስቦ እረኝነት ይውላል። ነገ ደግሞ ሌላ የጎረቤት ልጅ ደግሞ ሌላው ደግሞ እንደዚሁ የጎረቤቶቹን ከብቶች ሰብስቦ እረኝነት የሚሄደው ማለት ነው። ድሮ እንደዛ ነበረ፣ አሁን አላውቅም። ዝሮ ቢሆንም አንድ ይሄ ፍቅርን ይገልጻል ማለት ነው። ገብታችኋል አይደል? ሌላው ይሄ ብቻ ሳይሆን ደግሞ ይሄ እርሻ ራሱ ባለ እርሻው አልነበረም ከብት እንዲጠብቅ እንትን የሚለው በለስሙ ይሄዳል እንጂ ባለ እርሻው ከብት እረኛው ነው ከብት እንዳይገባብኝ ብሎ የሚጠብቀው ማለት ነው። ከብት እንዳይገባብኝ የሰብል እንዳይበላብኝ ብሎ የሚጨነቀውና የሚጠበቀው እረኛው አደራ የተሰጠው ባለ ከብቱ ነው እንጂ ማሽላና ጤፍ ያለው ባለ እርሻው አይደለም የሚጨነቀው። አሁን ግን ነገሩ ሁሉ ነገር ዝብርቅርቅ ያለ ነው። እኔ ባለፈው በጣም ነው የተናደድኩት። የሆነ
ማሽላ ውስጥ ገብቶ ብሎ ማለት ነው። እና ማሽላ የደረሰ ነው በጣም ከብቶች አስገብተውበት እየበሉ እየተበላ ነው የነበረው ማለት ነው። በጣም ነው ያዘንኩት፣ በጣም ነው ያሰብኩት፣ በጣም ነው የደነገጥኩት። ምክንያቱም ማሽላው ደርሷል። ስለዚህ ባለ እርሻው ደግሞ ማሽላው ስለደረሰለት ቢዚም ሊሆን ይችላል ደግሞ በሌላ ስራ እና ግዴታ እዛ መቀመጥ የለበትም 24 ሰዓት መጠበቅ ያለባቸው ባለ ከብቶቻቸው ናቸው ማለት ነው። ከብቶቻቸውን መያዝ ያለባቸው ለምን ከብት ማገድ አስፈለገ ታዲያ? እንደዛ የሰው ህልም ገብተው የሚበሉ ከሆነ እረኝነት ለምን አስፈለገ? ዝም ብሎ መለቀቅም እኮ ይቻላል። ባለመሬቱም ደህና እግሩን እየቆረጠልህ ይልሸኝልሃል ማለት ነው። እግሩን ይቆርጥልሃል ከብትህን፣ ላምህን በአራት እግር የወጣችው በሁለት እግር እንድትገባ ማድረግ ይቻላል ማለት ነው። የሰው ዝም ብለህ የምትለቅ ከሆነ ማለት ነው። ገብቶሃል? ምክንያቱም አመት ሙሉ ስንት ወር በስንት ነው የሚደርሰው ማሽላ? በአመት ነው እንግዲህ እኔ የማውቀው በአመት ነው። በቆሎ ይመስለኛል ብቻ አላውቅም። በቆሎ ይመስለኛል በ6 ወር የሚደርሰው ብቻ እኔ አላውቅም። ዞሮ ነውር ነው ማሽላ የሰው እርሻ ውስጥ ገብቶ የደረሰን ማሽላ ሰው የሚበላውን ማለት ነው ማስበላት፣ ከብትን ማስበላት፣ ከጥቅም ውጭ ማድረግ ከመጠን በላይ ያሳዝናል። ይሄ ብቻ አልነበረም፣ ብዙ ነገር ነው እኛ አካባቢ የሚሰራው ስራ። ጤፍ ማቃጠል፣ አሁን እስኪ ጤፍ ማቃጠል አሁን ማንን ነው የሚጎዳው? ማንን ለመጉዳት ነው? ራሱን እኮ ነው የምትጎዱት። ኦፍ ጅቡ ደነት ይፈካታል። ጤፍ ጉቡ ሆሪ midhaan geeru keessa naquun kun namummaa ሁነት ይፈካል ወይ ነውማ ከይሰዋም ባኔ ሁነት ይፈካል። ይሄ ሰውነትም አይመስለኝም። ከሰውነታችን ከሰው ውስጥ እንደው እንስሳም ራሱ ያስባል። እንስሳ ራሱ ያስባል። ስለዚህ ምን የሚሉት ነው? ነገም ደግሞ ትሞታለህ። አፈር ነህ። አፈር ደግሞ የሚያለብስ ያው እንደዛ ስትጨቁነው የነበረው ሰውዬ ነው ማለት ነው። ገባችሁ? እዚህ የማይሆን ስራ እንስራ ሁሎቼ፣ የማይሆን ስራ እንስራ ማለት ፈልጋለሁ። ምክንያቱም ነገ ሟቾች ነን፣ እንሞታለን። 1000 ዓመት ለማንኖር ነገር ሰውን አናስቸግር። የእውነት ሰውን ማስቸገር የለብንም። ዋው በጣም አሪፍ ነው ውዶቼ። ቃሪያ መጨመር ፈልጋለሁ፣ ነገር ግን እንደዚሁ ቆንጆ ነው። ሲያቃጥልም አስቸጋሪ ስለሆነ እዚህ በቃ እንደዚሁ ልብላ። በቃ ነው ልጨምር ብቻ። ሁለት ልብ ነው ያለው። ቃሪያ ደስ ይላል። ለማንኛውም ምክንያቱም በርበሬ ስላበዛሁበት እኮ ነው የሰራሁት። በርበሬ ስለበዛበት ነው ያስፈራኝ። ችግር የለውም። አያችሁ ውዶቼ ጨመርኩት፣ ግን ያቃጥላል። ለዛ ነው የምንፈራው ማለት ነው። እንትን ነው በርበሬውን አብዝቼዋለሁ። 2 ማንኪያ መደረግ አለበት። ያው ካደረጋችሁ ግን እንትን መጨመር የለባችሁ፣ ሚጥሚጣ መጨመር የለባችሁ። ምክንያቱም በጣም ያቃጥላል። ስለሚያቃጥል እንደዚህም ብሎ ለሽታ ነው እንጂ ያው አብሮ ስላልበሰለ ማለት ነው ችግር የለውም። አብሮ ስላልበሰለ ማለት ነው። ስለዚህ ውዶቼ እንደዚህ ወፈር ያለ ምስር ሰርታችሁ ውዶቼ ደስ የሚል ነው። ምስር በነገራችን ላይ ግድ ነው። በቃ ማት የለኝም እንጂ ቅቤ ብጨምርበት ደስ ይለኛል። በጣም ነው የሚጣፍጠው የእውነት። እንግዲህ ኢንሻአላህ ባላህ ፍቃድ ወር ላይ እገዛለሁ። ወጪ ወር ላይ እኔ ወር አልቅም፣ ወር ላይ እገዛለሁ ይላሉ። ሌላ ነገር ይመጣል የሆነ እዚህ ወር ላይ እገዛለሁ እላለሁ። ሌላ ነገር ይመጣል። አሁን እዚህ ወር ላይ እገዛለሁ ብዬ ባለፈው አስቤ ነበረ ምጣድ ማለት ነው።
እንጀራ የምጋግርበትና እንትን እንጀራ መጋገሪያ ምጣድ ያስፈልገኛል ውዶቼ። ግን ቁም አለብኝ። በዙ ላይ ደግሞ ህይወት አንዱ ስትል አንዱ ነው፣ አንዱ ስትል አንዱ ነው። ቀስ ብዬ እገዛለሁ ብዬ ነው ውዶቼ። ይሄን ይመስላል እንግዲህ የዛሬው እንጀራ። ያው እንጀራው በነገራችን ላይ ያው እንጀራ ነው፣ አልጋገርኩም ማለት ነው። ያው እንደምታዩ አሪፍ ነው። እንደዚህ ነው ያለው። ሲሞቅበት ልክ እንደ አዲስ ነው ማለት ነው። ልክ እንደ አዲስ ነው ሲሞቅ ማለት ነው። እንትን አይደል? እሺ ለማንኛውም ሰውም ከመጣ ታውቆ ችግር የለውም። ማብዛት አልፈለኩም እራት ብዙ ምክንያቱም አንደኛ ወጥ በጣም ነው የምበላው፣ እንጀራ ማለት ነው። እንጀራ ሲሆን ጊዜ በጣም ነው የምበላው። ግን ምሳ ሲሆን ጥሩ ነው። እራት ሲሆን ችግር የለውም። እሱ በርግጥ እንጀራም ቢሆን ስለምወደው ዋናው በፍቅር መብላት ነው። እና አብያችን እንኳን በሰላም ወደ ኬሚሴ መጥተህ እንኳን በሰላም ተመለስክልን። ኑርልን፣ ክበርልን። ግን ስራ ፍጠርልን ፕሊዝ። እኛ ከሳውዲ አረቢያ ላይ ምንም አይነት ነገር አንፈልግም። ስራ ነው የምንፈልገው። ሀገራችን ስራ ካለ ስደት ለምን እንፈልጋለን? እንደገና ደግሞ የሰው አሁን በአካባቢያችን ነው ብዙ ሰዎች አሁን ለስደት እየተዳረገ በባህር ምናምን የሚያልቀው ራሱ ከወሎ ነው በብዛት ማለት ነው። የትኛው የአዲስ አበባ ሰው ነው? የትኛው የሰው ነው? ብቻ አለ ብዙ ሰው አለ። በእርግጥ ግን የወሎ ሰው አይበልጥም። በተለይ ደሴ ዙሪያዎች ምናምን ነገር ብዙ ሰዎች አሉ። ወደ መኩያ አካባቢ፣ ወደዚህ ወደ ጨፋ ጭረቴ አካባቢ ምናምን ብዙ ስደተኞች አሉ። ሳውዲ አረቢያ የሚመጡት የሚንከራተቱት በሰው ሀገር ላይ የሚቃጠሉ ማለት ነው። በእርግጥ ኢትዮጵያ ሙሉ በሙሉ ስደት ለቅሶ ያልገባበት ጭንቀት ያልገባበት ቤት ያለም አይመስለኝም በእርግጥ። ነገር ግን ይሄ ነገር መቆም አለበት። ስደት አያስፈልገንም። ሀገራችን ላይ መስራት እየቻልን ለምንድን ነው የሰው ሀገር የምንሄደው? ይሄ ነገር ራሱ ሊያንገበግበን ነው የሚገባው። ስራ ከተፈጠረልን ሁሉም ሰው ሀገሩ ላይ ይሰራል። አሁን በተለይ በህገ ወጥ የሚወጡት ችግሩ ከምንድን ነው የሚባሉ? አንደኛ ደላላ ነው። ሁለተኛ ጥበቃ ድንበር ጠባቂዎች በደንብ አይጠብቁም። ችግር አለ፣ በደንብ ችግር አለ። ስለዚህ ያ ነገር ለምን አይስተካከልም? በደንብ ለምን በገንዘብ ነው ብዙ ጊዜ የሚታለፈው ማለት ነው። ስለዚህ ህገ ወጥ እንትን የሚሉትን መንገድ የሚያስፋፉትን ሰዎች በቁጥጥር ስር መዋል ያስፈልጋል። ምክንያቱም እኔ ስላየሁ ነው። እኔ አንደኛ በባህር ነው የመጣሁት። ስንመጣ
ይታወቃል እንግዲህ ብቻ ምስጢር ማውራት አይቻልም። ምስጢር አይወራም ውዶቼ። ውስጥ ከድቻ ብቻ ዝሮ ዝሮ ችግር አለ፣ ጠባቂዎች ጋር ችግር አለ ይታወቃል። እና እሱ ነገር ይስተካከልን ማለት እንፈልጋለን። ራስሽ ወጥተሽ ሰው ሀገር ላይ ሆነሽ ሰውን አትምጡት ያለሽ የምትሉ ሰዎች ደግሞ ትኖራላችሁ። መምጣት ትችላላችሁ። ስትመጡ ግን በህጋዊ ነው። ቶሎ ነው ውጡ፣ ችግር የለውም። መፍትሄ ከሌለ ሀገራችሁ ላይ መለወጥ ተስፋ ከሌላችሁ ሰርታችሁ መለወጥ አላማ ከያዛችሁ ነው ቶሎ። ግን በህጋዊ ይሁን። ህግ ወጥ መታችሁ እዚህ ለቤተሰብ ጭንቀት ሆናችሁ ሀገር ላይም ደግሞ በጣም ችግሩ ናቸው። አሁን ዓለም ያቀናል እኮ በስደት ዓለም በተለይ በየመን ላይ ባህር ውስጥ እንደምንሞት በዓለም ነው የምንታወቀው። ስለዚህ ይሄ ነገር ሊቆም ይገባል። ውዶቼ እንደስከዛሬው ሰርቼ ጨርሻለሁ። ሰዎቹም ሊመጡ ስለሚችሉ ውዶቼ ከላስ ወጡን ሰርቼዋለሁ። እንደዚህ ቁጭ ብዬ መብራት አለብኝ ማለት ነው። ቆመሽ ለምን ትበያለሽ ምናምን ነገር እንዳይ ደስ ማለት ነው። ቆሞ መብላት ይችላል። ስለዚህ ቢስሚላህ ረህማን ረሂም በጣም ደስ የሚል እንትን ነው። እቺ ቃሪያ መጀመሪያ ፈለጨሻለሁ። ተቀመጪ እዚህ ጋር ቃሪያ የሚባል ደስ ይላል፣ ግን በርበሬ ከበዛበት ከባድ ነው ውዶች። ስለዚህ ይሄን ይመስላል የዛሬው ምንድን ነው የሚባለው ድፍን ምስሬ ነው። ሰርታችሁ እናንተም ሞክሩ ትላችኋለሁ። እቤት ባለኝ ነገር ነው የሰራሁት። ምንም ነገር ሌላ ነገር የለውም። ትንሽ ቅመም አለችው። ከዛ በኋላ ካላስ ሽንኩርትና ቲማቲም ነው። ሽንኩርትና ቲማቲም ነው ውዶቼ። እንግዲህ ሌላ ነገር ምንም ነገር የለው። ብስሚላህ ረህማን ረሂም። ጌታዬ ስለተኛ አመሰግናለሁ። ለሌላቸውም አብላቸው። ብስሚላህ መጀመሪያ ውሃ መጠጣት አለበት። አልሐምዱሊላህ። ብስሚላህ ረህማን ረሂም። ቁጭ ብዬ ልብላ። ብስሚላህ በጣም ነው የሚያቃጥለው። በጣም ደስ ይላል። በነገራችን ላይ ምስር በጣም ቆንጆ ነው። በጣም አሪፍ ነው። ስጋም ቆንጆ ነው። ስጋ ቆንጆ አይደለም ማለት አይደለም፣ ግን ሁልጊዜ ለመብላት ጥሩ አይደለም። ምክንያቱም ለጤና አሪፍ ነው። ለጤና ሳይሆን ኢኮኖሚ አላማ ካለ ሁልጊዜ ስጋ መብላት የለብንም ውዶቼ። ውዶቼ እንደምትረዱኝ ተስፋ አድርጋለሁ። ይታያል። ስጋ ሁልጊዜ አይገኝም። ወይ በወር ወይ በሳምንት ወይ በ15 ቀን ችግር የለውም መግዛት እችላለሁ። ግን አላማ አለኝ። ድንገት የሆነ ነገር ሰው ወይ የሆነ የተቸገረ ሰው ላገኝ እችላለሁ። ወይ ቤተሰብ የተቸገረ ወይ ቤተሰብ ጋር የሆነ ችግር የጎደለ ነገር ይኖራል፣ ወይ ደግሞ የሆነ ነገር ይኖራል። ብቻ አላማ አለ። ሲኖር ዝም ብለን ያገኘነውን ነገር ብቻ መብላት የለብንም። ያገኘነውን ነገር ብቻ ወጫችንን ማወቅ አለብን፣ መመጠን አለብን ማለት ነው ማለት ነው ያለብኝ። ምክንያቱም እኔም እንደዛ ስለማደርግ እናንተም
ብቻ ይገርማችኋል። ያዙት ስላላችሁ ብቻ ምግብ አማርጣችሁ ውዶች ልሞክረው። ያቃጥላል እኮ ያቃጥላል። ለዛ ነው ግን ይጣፍጥ ነበረ ግን እየፈራሁት ነው። መብላት እፈልጋለሁ እየፈራሁት ነው። ምክንያቱም በርበሬ እዚህ ጋር በጣም ቆንጆ ስለጨመርኩኝ ቃሪያውን ፈራሁት። ብስምላ ወይኔ ፍርጃ ወይኔ በጣም ደስ ሲል በጣም የሚጣፍጥ በጣም የሚጣፍጥ ነው። ግን እንደፈራሁት አይደለም። ግን ይጣፍጣል። የሚያቃጥልም ይጣፍጣል። ዋው ወይኔ ፊቴን ብታዩት ምን እንደሚመስል በጣም እየተቃጠልኩ ነው። ጌታ ይስጥልኝ። አመሰግናለሁ ውዶቼ። በጣም ነው የሚያቃጥለው፣ ግን ይጣፍጣል በጣም። ወይ እንጀራ ዴኮ ያ ረቢ፣ እንጀራማ አያሳጣኝ ሳይሆን አያሳጣችሁ። የኢትዮጵያ ሰዎች እንጀራ ይስጣችሁ በሰፊው። የሆነች አንድ ቤተሰብ ያደረኳት እናት አለች እና ማማ ትባላለች። ልክ እንደ እናቴ ጊዜ ምርቃት ላይ ነው የምደርሰው። ሱብሃንአላህ እየመረቀች ማለት ነው። አመራረቋ የእናት ምርቃት ነው። በቃ በጣም ደስ የሚለው። አንድ ጊዜ ብቻ አሚን ብዬ ጽፍ እችላለሁ። ከዛ በኋላ ግን በብዛት ግን በውስጤ ነው አሚን የምለው ማለት ነው እንጂ በጣም ነው በቃ። ምክንያቱም አሚን እያልኩ ዝም ብዬ የምጽፍባት ከሆነ ሀሳቧ እንዳይምታታባት እያልኩኝ በጣም ሰውን ትመርቃለች። የእውነት አንዳንድ እናቶች አሉ የዋሃዎች ማለት ነው። በጣም ምድር ላይ ያለው ዱርዬ ምናምን ነገር ይመስላል። ኖ አይደለም። ዱርዬ ተሳዳቢ ምናምን ነገር ነው የሚመስለን አሁን። እኔ በፊት እንደዛ ነበር ማየው። በእርግጥም አለ ተሳዳቢም አለ እኮ ሰውን የማያከብሩት እኮ አሉ። ነገር ግን ደግሞ ይለያሉ። እኔ አካባቢ ላይ ወደ እኔ የሚመጡት ሰዎች ፎሎ ወይንም ደግሞ ሰብስክራይብ ማድረጋቸው ሰዎች ይለያሉ። በጣም መልካሞች ናቸው እና ከመልካሞች ጋር አውለን ከመልካሞቹ ጋር ታድረን ከመልካሞቹ ጋር አኖረን የሚባለው ምርቃት ትልቅ ነው በእውነት ውዶቼ። በጣም ደስ የሚለው እንግዲህ ይሄ ከዚህም ቀዝቃዛ ውሃ የሚያስፈልገዋል። አልሐምዱሊላህ አለ ውሃው። ቁጭ ብዬ ብበላ ይሻለኛል። በጣም ነው የሚጣፍጠው። ምክንያቱም ቆሜ ስበላ አንደኛ ቪዲዮውን ባላቋርጥ ደስ ይለኛል። በሱ በቀጥልበት እያወራሁ ማለት ነው። ነገር ግን ሰዎች ከመጡ ምናምን ነገር ብዬ ዝም ያልኩ ነው። ምክንያቱም አይታወቅም። ዝሮ ልንገራችሁ ነው ውዶች። ብስምላ እንዳትቀየሙ። እንደዚህ ተናገረች። እኔ ሌላ ሰው የሚቀየመኝ ሰው የለም። የኛው ሰዎች ናቸው የሚቀየሙ። ስለዚህ እንደው አትቀየሙኝ፣ እንደው አደራ። ካስከፋችሁ በጣም ይቅርታ። እኔ አንዳንድ ጊዜ ሳቄም ሊያስከፋችሁ ይችላል፣ ሳላቅ ማለት ነው። ስለዚህ እንደው አደራችሁ እንዳትከፉብኝ፣ እንዳታዝኑብኝ አደራችሁ። በእውነት እኔ በቃ የመሰለኝን ነው የምናገረው፣ የመሰለኝን ነው የማውራው እና እንደገና ደግሞ አታውቁም ብዬም አይደለም። ታውቃላችሁ፣ በደንብ ታውቃላችሁ። ከኔ በላይ የምታውቁት ነገር ብዙ ነገር አለ።
በጣም ስለማታወሩት ነው እንጂ ለሰው ልጅ የምትመኙት ነገር ብዙ ነገር አለ፣ ከኔ የበለጠ ማለት ብዙ። እኔ ብቻ አይደለሁም መልካምነታችሁን እምመኝላችሁ፣ እናንተም የኛ መልካምነት የሰው ልጅ መልካምነት ያስደስታችኋል። የሰው ልጅ መልካምነት የማያስደስተው ሰይጣን ብቻ ነው። ስለዚህ እንደዚህ ብዬ ሳወራ እንደው እንዳትከፉብኝ አደራችሁን እላችኋለሁ። ውዶቼ እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ፣ ክፉ አይንካችሁ። ቅንነት ከምንም በላይ ነው። ቅን እንሁን፣ መልካም እንሁን። መልካምነት ከዘር በላይ ነው። በቃ ሰው እንሁን፣ በቃ ሰው እንሁን። እንተሳሰብ፣ እንተዛዘን። ማየት ብቻ ሳይሆን ደግሞ ሰብስክራይብ አድርጎ አስተያየትም ጻፉበት። ግን እኔ የኔን ንግግር ወደ ሌላ ነገር አታዙሩት ማለት ፈልጋለሁ። አሁን ፖለቲካ ተናገረች ወይ እንደዚህ ልትሆን ትችላል አይደለም። እኔ በቃ የዋህነቴን ነው የማወራውና እንደ ያስከፋችሁ ካላችሁ ይቅርታ ማለት ፈልጋለሁ ከወዲሁ ማለት ነው። ምክንያቱም እኔ ምንም የማውቀው ነገር የለኝም ስለምንም ነገር፣ ስለ ፖለቲካም ቢሆን ስለ ፖለቲካ ስለምናምን እኔ የመሰለኝን ያየሁትን እንደሱ በቃ የሚታየኝ ዝም ብዬ አወራሁ እንጂ ህመሙን የታመመው ሰው ነው የሚያውቀው። ዶክተሩ እንኳን ሰው ልጅ ታሞ ኢትዮጵያ እንትን የት ነው ሐኪም ቤት ሲሄድ ዶክተሩ እንኳን የሰው ህመም አይረዳም። የሚረዳው ከነገርከው ነው፣ ካልነገርከው አይረዳም አይደል? ላዚም አንተ መናገር አለብህ ማለት ነው። ቼክ ሳያደርግ በፊት የት ነው የሚያምህ እንዴት ነው የሚያደርግ ብሎ ነው የሚጠይቀው። ስለዚህ የሰው ህመም የሚያውቀው ራሱ ስለሆነ ሰው ላይ አትቀየሙ፣ ሰው ላይ ቂም አትይዙ፣ ሰው ላይ ቅሬታችሁን አትናገሩ፣ አታብራሩ ማለት ፈልጋለሁ እኔ ማለት ነው ውዶቼ። ምክንያቱም ሰው ነው በቃ የመሰለውን ነው የሚያወራው። የምትወስድለን ነገር ይኖራል፣ የማትወስድለን ነገር ይኖራል ማለት ነው። ስለዚህ እኔም እንደዛ ነው የማደርገው። አሁን ማንም ሰው ምንም ነገር ቢናገር ምንም አይመስለኝም። አሁን በፊት ነበረ እንትና ምስታይ ልስጣችሁ ሊያሾው ብዙ ጊዜ ስትሳደብ ምንድን ነው የምትሳደቡ? ምንድን ነው አንድ ሰው ተጣለሽ ሁሉም ሰው መሰደብ አለበት እንደ ምናምን ነገር እል ነበር እኔ ማለት ነው። ዝም ብላ በቃ ሁሉ ጊዜ በጎች እናንተ እንደዚህ ምናምን ነገር ብላ ነው የምትሳደቡ። በቃ የምትሳደቡ ስድቦች ራሱ በጣም ያረቤ ገረዶች ምናምን ነገር እያለች ነው የምትሳደቡ ማለት ነው። ከዛች ልዩ ምንድን ነው እንደዚህ እንትን የምትለው ምናምን ነገር እያልኩኝ እንደው ብዙ ጊዜ እንደውም እሷ ጋር አልገባም ነበር። ምክንያቱም ለምን ስድብ በቃ ሁሉ ጊዜ እንትናት። ምክንያቱም ያች ልጅ ግን እንደዚህ ልትሆን የቻለችው ምንድን ነው አእምሮ የሚነኳት ስላሉ ነው ውዶቼ። እኛ አሁን ጀማሪዎች ስለሆነ እኔ ጋር የሚመጡት ተሳዳቢ ላይኖር ይችላል፣ እናንተ ጋር የሚመጣ ተሳዳቢ ላይኖር ይችላል። ቀስ እያልን ንግስ እየተዋወቅን ስንወጣ ግን የሚሰርበንም አስተያየት የሚሰጠንም በርቺ ጠንክሪ የሚለንም የሚያንቋሽንም የሚሳደብም ይኖራል ማለት ነው። ስለዚህ በሰው ላይ አመለካከቱ ለጊዜው የተሰማውን ስሜት ስለሆነ የሚያብራራው። ስለዚህ ሰው ላይ ቂም ይዘን ሰውን አንጥላ ማለት ነው የምፈልገው ማለት ነው። ከቻላችሁ ሰውን መምከር ትችላላችሁ። መምከር ማፍ መሽከላ ምከሩ፣ እንመከራለን። እና መጥፎ ነገር እኔ የማንንም ጥላቻ የለኝም። የማንን ጥላቻ ግን ሰላም ነገር ወደ ሰላም ነው ቶሎ ነው ያልኩት እኔ። ስለዚህ ያ ደግሞ የራሳችሁ አላማ ይኖራችኋል። እንግዲህ እኔ የእናንተ አላማ ስለማላቅ ነው እንግዲህ አላማ የላችሁም ብለው አሁን ትንሽ አላማ የላችሁም ስላልኩኝ ልትቀየሙ ትችላላችሁ። ዋን ካዮይን ቀብደስ ነኝ ጀዴፋማ ስንት ደጋሙ ደንታ ሀጀቹ ነገር ግን አን ዋን ነት ደከሙ ይንቀብደ ይሆንሞ ነት ደለኑ ይንቀብደን ይሆንሞ ነጅቡ ይንቀብደ ጀሹ ማፈ ነጅብና አይቹ ነው ነያላ ዳይቹ ምት ሰረኮ ቀቡ ጀሹ ነገር ግን ካዮ ከሰን ዋይን ቢየነፍ ካዮ ይንቀብደስ ነኝ ጀደየቹ ለዛ ነው እንጂ እኔ ስለማላቅ ነው እንጂ እናንተ እኮ የራሳችሁ አላማ ይኖራችኋል። እዚህ ካዮ ከሰን ይንቀባታል ስንየለብቲ ካዮ ይንቀባት ነምኒ ካዮ ይንቀም እንጅሩ ነገር ግን ካዮ የሰን ቢየኑ ዮ አብይን ከየሁ ነማ ከየሰን ቢየኑ ነማ ከየሰን ራይስ ዋን አርገተን ቢየክና ጀን ቢየክ ዋን አርገተን ቢየክተን ጀነ ማለት ጀቹን ከኛ ኩንስሙ ዋን ኦፊያ ቢየክነ ፍየቹስ ንየለሚ ከናፉ ኢፈማ ጀቹን በርባታ አደራችሁን ከምንም ነገር እንዳትቆጥሩት። ስለዚህ
እወዳችኋለሁ፣ አከብራችኋለሁ። ኑሩልኝ፣ ክበሩልኝ። ቁጭ ብዬ ልብላበት። ከቃሪያው ጋር ማውራት አልችልም ማለት ነው። ቁጭ ካላልኩኝ የኔ ይመስላል። ለማንኛውም በርቱልኝ፣ ጠንክሩልኝ። እንጀራም እየጋገራችሁ ብሉ፣ ወጥም ሰርታችሁ ብሉ። ገንዘባችሁን ያዙ፣ ቤታችሁን ስሩ፣ ህይወታችሁን አስተካክሉ። አግቡ፣ ውለዱ፣ አግቡ፣ ውለዱ። በቃ አዲስ ምዕራፍ ያለው ደግሞ አግብታችሁ ስትወልዱ ነው። በቃ ስወልዱ ልጅ አዲስ ምዕራፍ ነውና ውለዱ፣ ውለዱ። ዳይልማን አዲስ ህይወትን ተመልከቱ ማለት ነው። ፈታ በሉልኝ፣ ዘና በሉልኝ። ለማንኛውም በቃ ልሰናበታችሁ ውዶቼ። ቁጭ ብዬ ልብላበት ውዶች፣ ቁጭ ብዬ ይበላሻላል። በጣም ደስ የሚል ነው ውዶች። ዋው ሊያሾ ጋር ላይ እንደው እሷ ተሳዳቢ የምንላት ልጅ ላይቫ ላይ ገብታችሁ ተመልክቱ ማለት ነው። ምክንያቱም እሷ ሳይነኳት አትነካም። ስለሚነኳት ነው በብዛት የሚጻፉ ጽሁፎች ቁጭ ብለው እሷን ለመሳለም የሚቀመጡ ልጆች አሉ። ተመካክረው ይሁን በውስጥ ተነጋግረው ይሁን አላውቅም። እኔ አሁን እንጃ ጌታ ይቅር ይበለኝ። እንግዲህ ግን እንዳትመጡብኝ እንደዛ ስላችሁ የሚሰርበኝ ሰው አንድ ሰው አላየሁም እስካሁን። ግን እንደዛ ስል ደግሞ ስድብ እንዳትመጡብኝ እንዳትሰርቡኝ። በእውነት እኔ ስድብ አልችልም፣ ደግሞ አለቅሳለሁ። ወይ ከድጫ ነው የሚሰርበኝ አንድ ሰው የለም። ስለዚህ ነገሩ እኔም አልሳደብም። ለምንድን ነው የምሳደበው? ሲጀመር ከስድብ ምንድን ነው የማገኘው? የማይሆን ነገር እኮ ነው። ዞሮ ዞሮ ላይቫ ላይ ስገባ የስድብ መዓት ነው ያለው ማለት ነው። የስድብ መዓት ቁጭ ብሎ በቃ እሷን ይሰርባታል፣ እሷ ትመልሳለች፣ እነሱ ይሳደባሉ። እንዳም በቃ የሚተዋወቁ ይመስል ስደብኝ ልስደብሽ የመባባል እንትን ያለ ነገር ይመስለኛል። ብቻ አላውቅም። ብቻ ዞሮ ሰው ካልተነካ አይነካም እና ለማለት ነው። ስለዚህ ለማንኛውም በርቱልኝ፣ ጠንክሩልኝ፣ ጎበዝ ሁኑልኝ። ሰርታችሁ ተለወጡ፣ ፈታ በሉ፣ ከሰው ገንዘብ ራቁ፣ እራሳችሁን ጠብቁ፣ ገንዘባችሁን በደንብ አድርጋችሁ ያዙ። ሰውን እዳ ውስጥ አታስገቡ ማለት ፈልጋለሁ። መጨረሻ አደራችሁን። የተናገርኩት ነገር ካለ ይኖራል፣ እርግጠኛ ነኝ። ሰው ስለሆንኩኝ እሳሳታለሁ። የቃላት ስህተትም ይኖራል። የመሰለኝን ነው የማወራው። መጽሐፍ ላይ ጽፌ ያስቀይማል አያስቀይምም ብዬ አይደለም የማወራውን። ስለዚህ ከስህተት አላመልጥም ማለት ነው። እንኳን እኔ ሌላ የተማረ ምሁራንም ራሱ ይሳሳታል፣ ሰው ላይ ይሳሳታል ማለት ነው። ስለዚህ እባካችሁ እኔ ካስቀየምኳችሁ ኦፍ በሉኝ፣ ይቅር በሉኝ ማለት እፈልጋለሁ ውዶቼ። ቪዲዮዬን ደግሞ ሰብስክራይብ በማድረግ ሜሴጅ በማስቀመጥ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ሰብስክራይብ እንድትደረጉ የምትፈልጉ ሰዎች ደግሞ ሀይ ብቻ በሉልኝ፣ እኔ መልሳለሁ። ፈጣን ነኝ፣ ሜሴጅ አነባለሁ፣ አያለሁ፣ እመልስላችኋለሁ። ስለዚህ ዩቱብ ያልከፈታችሁም ዩቱብ ክፈቱ። ከድጃ ቤት ሾውን ደግሞ ቤተሰብ አድርጓት፣ ቤተሰብ ነው ማትፈልጋለሁ። ቤተሰብ እኔ ጋር ከመጣችሁ እንደ ቤተሰብ ነው የምናወራው። ምንም ነገር ሌላ ነገር የለውም። በቃ እንደ ቤተሰብ ነው። ቅሬታ ነገር የለውም ውዶቼ። ዩቱብም ደግሞ ይከፍላል አይከፍልም የሚለው ነገር ደግሞ አሁንም ጉጉት ላይ ያለ ነው። ቁጥር ጨምሯል። ካወቃችሁ ልታዩ ትችላላችሁ፣ ካያችሁ ልታዩ ትችላላችሁ፣ ልታውቁ ትችላላችሁ።
ካላወቃችሁ ደግሞ መልሼ ደግሞ ቁጥሩን አሳውቃችኋለሁ ምን ላይ እንደደረስኩኝ ማለት ነው። ሰብስክራይቡ የተነሳ የመጣ ነው፣ ይጨምራል ይቀንሳል። ግን ቁጥሩ ይሄ የእንትኑ ቁጥር እየጨመረ ነው ያለውና ስለዚህ እሱንም ነገር አሳያችኋለሁ። ዝሮ ያ ቁጥር ካልተሟላ 4000 ምናምን ነገር የሚባለው ነገር እኔም በየቀኑ ስላልሰራሁበት ቪዲዮ ስለማለቅበት ላይቭ ምናምን ደግሞ ሁሉ ጊዜ ስለማልገባበት ቢዚም ስለማይሆን ለዛ ነው ይመስለኛል። እንግዲህ ሰዓቱም ሊሄድ አልቻለም። ብዙ አልሄደም፣ ግን ሄዷል ነው የሚባለው። ዝሮ ለውጥ አለ። መክፈሉና አለመክፈሉን ግን እጃችን ላይ ካልገባ እኛ አሁንም አናምንም ብለን እንቀጥላለን ማለት ነው ውዶቼ። ለማንኛውም ዩቲዩብ ያልከፈታችሁ ሰዎች ዩቲዩብ ክፈቱ ፕሊስ። የከፈታችሁ ደግሞ ፌመስ የሆናችሁ ሰዎች ደግሞ ውዶቼ አበረታቱን። እኛን በቃ ጎብዢ በርቺ ነይ ቶሎ ብላችሁ ሳቡን ወደ እናንተ ማለት ነው ፌመስ አድርጉን። ፌመስ መሆን እንፈልጋለን። ፌመስ አድርጉን፣ ታዋቂ አድርጉን። እኛንም ያው ታዋቂ ያን ያክል ግን ፌመስ የሚባለው ነገር ላይ እንዲደርስ አንፈልግም። ምክንያቱም በቃ ጥሩ አይደለም። ግን ገንዘብ ይሄ ምንድነው ዩቲዩብ መክፈልና አለመክፈሉን ማረጋገጥ እንፈልጋለን። መልካም ጊዜ ይሁንልን። መልካም አዳር። ምንድነው ምስጥሬም እየቀዘቀዘብኝ ነው ያለው። ምስጥር ደግሞ ትኩስ ነው መብላት ያለበት ውዶቼ። መልካሙን ሁሉ ይወፍቃችሁ። ኑሩልኝ፣ ክበሩልኝ ማለት ፈልጋለሁ ውዶቼ። ደህና ሁኑልኝ። ቻው። እወዳችኋለሁ። መልካም ጊዜ